ኢየሱስ ኤኒያው ፓስተር ችግር የለም። ቁጥሩ ይደዝማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይቭ ላይ ግን 100,000 ሰው ይገኛል። እኛ ጋር አለቀ። ጁን 14 ሰኔ 7 ምናልባት የምናደርገው 3,000 ሰው ምናልባት ልንገርህ የጌም ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው። የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥረሃለሁ። እኛ ይመለከታል። እኛ ይመለከኛል የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑ ወንድሞቻችን የሚሰጡትን ፍቅር እኛ አንነቅም። በምንም አይነት መልኩ የሚወጡትን ሁሉ እናስወተው በነጥባችን አይቆጠርም። ምን ያልኩ አይቆጠርም። ነጥባችን ነው የሚቆጠረው። አንበሳ በቃ በዚህ የምትታዘቡ ሰዎች አላችሁ። በዚህ ፍርሃት ከአሁኑ አንቀጠቀጠ እንደዚህ ያርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳ አንተን ቤት ስቆጥር አልቀመጥም። ነጥባችንን ያስቀምጥልናል። ይኸው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔም በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት 3 ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አደለማ እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ ይባል ነገር የለም። አንተ ጋር አዳምጥ። እኔ ጋር ምን ይላል? ጓድ ምን ይላል? አሃዱ ባንክ። አመሰግናለሁ። መቀጠር ይችላል። አስብ ፓስተር ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለግከው ልንገርህ። አንተ ማድረግ የፈለግከው ምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር። አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወጋ ይሁን። አሜን ብለኛ አንድ ጊዜ ፓስተር አሜን በል። ምንድን ነው አንድ አይነት ሽለላ ማለለም ፉከራ ማለለም ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስት ኦፍ 3 ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁን ብለህ አንተ አንበሳ ስለሆነ ቆጥራለሁ ያልከው አንተ 9 አንበሳ ካገኘ ወረሊ ነጥብ ከፍ ብሏል። በቃ እንገናኝ። ስለዚህ ምክንያቱም አንተ በጌታ ስም የተወጋ ይሁን መንፈስ ነጥብ አለቅ። ነጥባችን ይዳኘናል። ቤት ኦፍ 3 ነው። ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ቤተክርስቲያናት ናቸው። ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ህብረት ታደርጋለህ ፓስተር። ከወንጌል አማኞች ጋር ህብረት ታደርጋለህ። ከወንጌል አማኞች ጋር ነኝ። የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ህብረት የማደርገው። ከወንጌል አማኞች ጋር በቃ ተስፋ ቁረጥ።
ፓስተር እግዚአብሔር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው አሁን ልዩነት እንዳይፈጠር ብዬ ነው አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ መሰረተ ክርስቶስ ቃለ ሕይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን፣ አንድ ላይ ነው። ውጣልኝ እንደው ደግሞ ጫይ ጌታዬ Fazla. አንድን አለ እግዚአብሔርን አመመኝ። ጌታ ኢየሱስ አንዴ ነው። እሺ ሰማሉ አይደለ? ምን አገባህ እንደናለ ኤኒዌይስ፣ እሺ ችግር የለም። እንግዲህ ሁላችሁም ኦርቶዶክሳውያን ትልቅ ህብረት ያስፈልጋል። ጥሪ ላቅርብ። በዚህ አጋጣሚ የምንጋጠመው ከ3000 ቤተ እምነቶች ጋር ነው። አጭርና ግልጽ ሁላችንም አንድ ነን ብሏል። የምንጋጠመው አንድ ለ3000 ነው የምንጫወተው። ከሁሉም ዲኖሚኔሽን ይመጣሉ ብሏል። ከሙሉ ወንጌልም፣ ከመሰረተ ክርስቶስ፣ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከሁሉም እኛ አንድ ሆነን 3000 እንጋጠማለን። ቢያንስ ለምሳሌ ሌሎቹ ይቅሩና 3000 ተዋቸው 64 ቤተ እምነት በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ የሚካተቱት ለምሳሌ 64 ቤተ እምነቶች ናቸው። በቃ አንድ ለ64 እንጋጠማለን። አለቅ ሲበዛ ለ3000 ካነሰ ለ64 ማለት ነው ቤተ እምነት እንጫወታለን። ችግር የለውም እንዳያሳስባችሁ። ጁን 14 ሰኔ 7 ጌም ይኖረናል። አንዳንድ በፍቅር የምወዳቸው ኦርቶዶክስ የሆናቸው ሰዎች ወንድሞች እንዴት ጌም እነፈለገ ይጫወታሉ ምናምን የሚሉ ነገሮችን ስትናገሩ ተመልክቻለሁ። እንደውም አንዳንዶች ሁሉ እንቃወማለን የሚሉ መልእክቶችን ሲያስተላልፉ አይቻለሁ። ተወዳጆች ፈለገ አትናቴዎስ ወዶ ዘማች የሆነ ማለት በቤተክርስቲያን ቀጥራው ምናምንም አይደለም። ትልቅም ደግሞ የቤተክርስቲያን አገልጋይም አይደለም። ወዶ ዘማች ነው። በፈቃዱ ያገለግላል። በፈቀደበት ሰዓትም ደግሞ ይዝናናል። ከሚወዳቸው ሰዎች ጋር ይሳሳቃል፣ ይጫወታል ምናምን እና ጌሙን እንቃወማለን የምትሉ ሰዎች ጌሙ ይሄ እንዴት ነው? ግብረ ሰዶማዊነት እኮ አይደለም። ግብረ ሰዶማዊነትን ተቃውሞ ይሄ ጨዋታ ነው ማለት ምንም ይሄ ጌም ተጫወትን አልተጫወትን ቤተክርስቲያን እንትን የሚላት ጉዳይ አይደለም።
ነፍስ ማለት እንደው ለነፍስ ድፋምነት ስሜትም እንዲሰማን የሚያደርገን ነገር አይደለም። ይሄ መብታችን ነው። ለምሳሌ የተለያዩ አገልጋዮች እግር ኳስ ግጥሚያን ቁጭ ብሎ ማየት ሊያስደስታቸው ይችላል። የተለያዩ ስፖርት ቦታዎች ላይ ማዘውተር ሊያስደስታቸው ይችላል። እንደ ሁኔታው ደግሞ ከከተማም ከሀገርም ውጭ ወጣ ብለው መዝናናት ሊያስደስታቸው ይችላል። በተመሳሳይ እኛም ደግሞ ጌም ላይ ቁጭ ብለን መዝናናት ሊያስደስተን ይችላል። ከዛም አልፎ ደግሞ ኦርቶዶክሳዊ የሆኑ እህቶች ወንድሞች እግረ መንገዳቸውን እኛን ሰፖርት የሚያደርጉበት የሚደግፉበትም መርሃ ግብር ነው ማለት ነው። ስለዚህ በአንድ ድንጋይ ላይ ሁለት ወፍ፣ እኛም እየተዝናናን ከስር ያለውን ሰው እየተዝናና ሰውም ደግሞ በተመሳሳይ የሚወደውን ሰው ሰፖርት እያደረገ የምናሳልፍበት ታይም ነው እና በፍቅር ወዳችኋለሁ። ነገሩን ብትረዱት ደስ ይለኛል። ግን ባትረዱትም እና ድንገት ጌሙ መቅረት አለበት እንደው ጌሙን እና ጌሙን እንቃወማለን ምናምን፣ ግብረ ሰዶማያንን ተቃወሙ፣ ዘረኝነትን ተቃወሙ እንጂ ይሄ ትንንሽ በሆን ልክ የሆነ ትልቅ ስናረ ቢግ ዲል ምናምን እና ሌላ ጊዜ የሆነ እንደ በሰለ ሰው ምናምን ለመናገር እንሞክር። ነገሩን በፍቅር እንድትረዱት በልዑል እግዚአብሔር ስም ጠይቃለሁ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ስለደከመኝ ረፍት ላደርግ ነው እና ቅድም ያስተላለፍኳቸው መልእክቶች እንዳረሱ ሁላችሁንም ውድድ ነው ማድረጋችሁ። በዚህ አጋጣሚ አሁንም ማስተላለፍ ፈልገው አንድ መልእክት አለ። የመጨረሻ ፕሊስ ስወዳችሁ አዳምጡ። እንደ እግዚአብሔር መልካም ፈቃድ ተወዳጆች፣ እንግዲህ አሁን በሚመጣው የፊታችን ነሐሴ 23 ወደ ብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ እንጓዛለን። ሁላችሁም እንደምታውቁት ከዚህ ቀደም ይህን ፎቶ በተደጋጋሚ ያሳይታችኋል። በወላይታ ሀገረ ስብከት ለአብነት ትምህርት ቤት ተማሪዎች እዚሁ ቲክታክ ፕላትፎርም ላይ ያሰባሰብነውን 200,000 ብር ለብፁዕ አባታችን አቡነ ይስሐቅ እንግዲህ ስናስረክብ የሚያሳይ ፒክቸር ነው እና እንደ እግዚአብሔር መልካም ፈቃድ እዛ ቦታ ደርሰን በእናንተ ድጋፍ በእናንተ እርዳታ ተወዳጆች እንዲህ አይነት ትልቅ የበረከት ስራን ለአብነት ትውልቱ አስረክበን በተመሳሳይ ብፁዕ አባታችን ደግሞ እንዲህ ያለን የምስክር ወረቀት ሰጥተውናል። ይሄ ምስክር ወረቀት የፈለገ አትናቴዎስ ብቻ ሳይሆን የሁላችሁም ጭምር ነው። በዚህ አጋጣሚ ሁላችሁንም እጅግ በጣም አድርጌ አመሰግናችኋለሁ። ሰው በአሁኑ እንደ እግዚአብሔር መልካም ፈቃድ እንሄዳለን ወደ ወላይታ ሶዶ። ወደ ወላይታ ብፁዕ አባታችን አቡነ ይስሐቅ ጋር እንጓዛለን። እግዚአብሔር ቢረዳን እግዚአብሔር ቢፈቅድ ለአብነት ትምህርት አሁንም እንደ እግዚአብሔር መልካም ፈቃድ እየገዛዛ ናቸው ያሉ እቃዎች አሉ። ለመኪና ኪራይም ወጪ ያስፈልገን ነበረ እና ተድላ የሚባል ወንድማችን በዚህ አጋጣሚ እግዚአብሔር ይስጠው አንድ እቃ ለምንጭንበት፣ አንድ ደግሞ እዛ ለሚሄዱ አገልጋዮች ሰዎችን ይዘን የምንሄድበት 2 መኪና ያለምንም ኪራይ ይዘን እንድንሄድ ሳፖርት አድርጎናል። እግዚአብሔር ይስጠው እና አሁን ደጋግመን እንዳልነው 350,000 ብር ይጎል ነበረ። 150,000 ብር የተለያዩ ሰዎች ሰፖርት አድርገው 200,000 ብር ብቻ ይቀራል። በአብነት ተማሪዎቹ ልክ ብርድ ልብስ፣ በአብነት ተማሪዎቹ ልክ መቋሚያ፣ ጽናጽል፣ ጥድድር በሚመስሉ ልክ እንደዚህ የአብነት ተማሪዎች የሚለብሷቸውን ነጠላዎች ገዝተን ለመሄድ አስበናል እና የቀረን በጣም ትውስን ገንዘብ ነው ተወዳጆች፣ 200,000 ብር ናት እና ማገዝ የምትችሉ እንድታግዙን በልዑል እግዚአብሔር ስም እንጠይቃለን። አካውንት ቁጥሩን ላይ እንገራችሁና እኔም ስለደከመኝ ልውጣ። ሁላችሁም ያዙት እሺ። 1222 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በልዑል እግዚአብሔር ስም ጠይቃለሁ። 1222 38 61 56 እደግመዋለሁ ለመጨረሻ ጊዜ። ሙርሲ ማን ነው ተወዳጆች? አልገባኝም። ሌላ ላይቭ ላይ ነው። እሺ አካውንቱን ሁላችሁም የምትሰሙኝ ያዳምጡኝ እሺ። 1222 38 61 56 1222
38 61 56 በዚህ አካውንት ቁጥር ሁላችሁም ድጋፋችሁን እንድታደርጉ በሉል እግዚአብሔር ስም እንጠይቃለን። ጋይስ ሙርሲ እዚህ ላይቭ እኔ ላይቭ ላይ ነው ያለው። አሁን ገባኝ ያላችሁት አልገባኝም። ሰው ሞዴሬተሮች አስገቡታል። ራሱ ላይፍ ከፍቶ ነው። ኦኬ ራሱ ላይፍ ከፍቶ ከሆነ እኔ ላገኘው ስለማልችል አያችሁ፣ ፎሎወር ስላልተደራረግን እኔ ላገኘው ስለማልችል እንትን በሉት፣ ምንድን ነው ላኩለት በሉትና ከዛ በኋላ ገባለሁ። ችግር የለውም። ላክለት በሉት። ካልሆነ ግን ዘግተንም ቢሆን እዛ እንሄዳለን። ተመስገንን በል ተመስገንን በድል አሳልፈ ተመስገን። ተወዳጆች ፕሊስ ለወላይታ ሀገረ ስብከት ሁላችሁም እርዳታችሁን እንድትረዱ እንፈልጋለን። እሺ ፕሊስ እባካችሁን፣ በጣም እርዳታ ይፈልጋል። አሁን አጭር ጊዜ ነው ያለን። እንደማታሳፍሩኝ ደግሞ አምናለሁ። ፕሊስ ሁላችሁም። እሺ ወንድማችን ተመስገን። ዲያቆን ፈለገ አትናቴዎስ እንዴት ነህ? ሁሉ ሰላም ነው? በጣም ፕሮፋይልህ ደግሞ በጣም አምሮበታል። እንዴት ነው ነገሩ? ጅማሬ ያማረ ሰው፣ በጣም ምገርም ሰው ነህ። በቃ ሶፊ ለምን በዚያው አይበቃውም? ተስፋ ማይቆርጥ ሰው እኔ ሶፊን አየው። በጣም ሶፊ ተስፋ አይቆርጥም። 64 ቤተ እምነት በሙሉ አንድ ላይ ሆነን እንመጣለን ብሏል። እንግዲህ በወንጌላውያን ቤተክርስቲያን 10 የሚካተቱ 7000 ምርጦቹ ጉባኤ እግዚአብሔር፣ ሙሉ ወንጌል፣ ማነው መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ